ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ለእናት ለሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን ያብዛልን እያልኩኝ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ እንግዲህ ይስሐቅ፣ ፍቅር፣ አብርሃም፣ ሩታ በትናንትና ቪዲዮ ላይ ያው ሁላችሁም በሳቅ እንደሞታችሁ በጣም እርግጠኛ ነኝ። ግን በዛ በሳቅ ውስጥ ብዙ የምትማሩት ትምህርት አለ። ምንድነው? ለመጀመሪያ ጊዜ አስተማሪ ቪዲዮ የሰሩት ትናንትና ነው። ብዙዎቻችሁ ኦልሬዲ አረብ ሀገር ያላችሁ እህቶቼ አንድ ሰው ለፍቅር ሲያወራችሁ ለፍቅር ሲጠይቃችሁ እሺ ሳትሉ ወይም ደግሞ እሺ ካላችሁ በኋላ ለወንድ ልጅ የምታቀርቡት ፈተና አለ። ያ ምንድነው? እስቲ ከኔ ሌላ ሴት ያወራል። አንዳንዶቻችሁ እድለኛ ናቸው፣ ከአንድ ከአጭበርባሪ ወንድ ትገላገላላችሁ። አንዳንዶቻችሁ ደግሞ ደህና የነበረውን ወደ ምንድነው በግ የነበረውን ወደ ነብርነት ትቀይሩታላችሁ። እና ብዙ ትምህርት የወሰድነው ትናንትና ከነሩታና ከአብርሽ ምንድነው ሩታ የመጀመሪያው ፍቅር ጋር መሄዱ ነው ያናደራት። ያንን ሁሉ ነገር እንድታደርግ ወደ ይስሐቅ እንድትሄድ ያደረጋት፣ ያንን ሁሉ በቀን እንድትበቀል ያደረጋት ወደ እሱ አብርሃም ወደ ፍቅር ጋር ስለሄደ ነው። ነገር ግን አሳወቀችው። ገብታችኋል? እኔ እንደውም ልክ ፈተና እንትኔ በቀል እንደሆነ ስትናገር ቪዲዮን እኮ እሱ የሚያልቁጭ ብሎ ሲጀምር ዛብዳ አብሮ ነው የሚሰሩትና የሆነ በቃ ይቅር ተባብለው ሊታረቁ ነገር ነበር የመሰለኝ። በቃ የሆነ እንትኑ ምዕራፉ የተዘጋ ነገር ነበር የመሰለኝ። ነገር ግን አሳውቃ በቀል እንደሆነ አሳውቃ ይስሐቅን ከኔ ጋር ስለነበር ካመሰግናለሁኝ ብላ ምናምን ከጨረሰች በኋላ እሱ እንደገና በአዲስ ምዕራፍ መጣ ማለት ነው። አያችሁ፣ አንዳንድ ጊዜ ወይ በቀል መሆኑን ማሳወቅ አልነበረባትም። ሁለተኛ ነገር ደግሞ ይህንን ትዳር እምቢ ያለው ማን ነው? ገብቷችኋል? በጣም የምናስተውልበት እንትን አለ። እምቢ ያለው ማን ነው? እሱ ነው ወይስ እሷ ናት? ቪዲዮ ላይ እሷ ናት አልታረቅም ያለችው። ደግሞ ልክ ሲዋሩ ደግሞ እሱ እንደሆነ ነው እንደማይፈልጋት ነገር ነው የሚያወሩት። እና ብዙ ጊዜ የምታቀርቡትን ፈተና የምታቀርቡትን ግመታና ይሆን አናድረዋለሁ አስቀናለሁ የምትሉት ነገር መልካም ነገራችሁን ሊያሳጣችሁ ይችላል። እንዳልኳችሁ አንዳንድ አጭበርባሪዎች አሉ። አሁን ልክ እንደተዋወቅሽ ብር ብለውሽ ከዛ በልተው የሚሄዳሉ። ደግሞ ሰው ሁሉ ደግሞ አንድ አይደለም፣ እኩል አይደለም። ገብቷችኋል? ሰው ሁሉ ይለያያል። አንዱ በትክክለኛ አንቺን ፈላጊ ነው፣ አንዱ ደግሞ በትክክለኛው ደግሞ አንቺን ሊበላ እየተዘጋጀ ነው። ስለዛ ለዛን ነገር ለመለየት ይሆናቸዋል። ነገር ግን ቢያንስ አንድን ወንድ ልጅ በጣም የምትወጂ ከሆነ አትፈትኝው። ምክንያቱም ከሱ ተለይተሽ መኖር የማትችል ከሆነ አትፈትኝው። ቻዩ ስልኩን ፈተና ማታቀርቢለት፣ ካቀረብሽለት ራሱ እንትን አትበይ። ለመሰለሽ ወንድ ልጅ በጣም ስስ የመጨረሻ ስስ ልብ ነው ያለው። ማገናዘባቸው በጣም ትንሽዬ ነው። ልክ እንዳንቺ እንትን አይሉም። በተለያየ አቅጣጫ አያስቡም። ሴት ብትሄድ ሴት ትመጣለች የሚል አስተሳሰብ አላቸው። አውሻላ ትዳር እንኳን ሲፈቱ የሆነ ሰላም ያላቸው እረፍት ያገኙ ያክል ነው የሚሰማቸው። ልክ እንዳንቺ ፈትባላለሁ ብለው አይጨናነቁም። ወይ ትናንትና ከሱ ጋር ነበረች ዛሬ ደግሞ ከሱ ጋር ሆነች ይባላለሁ ብሎ አይጨናነቁም። ልክ የሆነ ነገር ኔጌቲቭ ነገር ሲያገኝብሽ ከአንቺ ተገላግሎ የተሻለች ሴት እንደሚያገኝ አድርጎ ነው የሚያስብ። ነገር ግን የተሻልሽ አንቺ ብቻ ነሽ ማለት ነው። ስለዛ ምንድነው የምላችሁ በትናንትና ቪዲዮ ላይ ብዙ ካስተዋላችሁና ከተማራችሁ ወንድ ልጅ ፈተናን አይፈልግም፣ መገመትን አይፈልግም፣ በቀልን አይፈልግም። የምትወዱትን ወንድ አብራችሁ መኖር ለምትፈልጉት ወንድ ከሱ ወዲያ ወንድ ያለ ማለታችሁ ሴቶች ካላችሁ ፈተናችሁን ተው። በተለያየ ስልክ ኢሞም ሆነ ዋትስአፕ፣ ቴሌግራም ከፍተሽ ለመፈተን እንዳታስቢ። ወንድ ልጅ እንዳንቺ አይደለም። አንቺ እንዳንቺ ነሽ፣ እሱ ደግሞ እንደራሱ ነው። ወንድ ልጅ የማገላበጥ የማተራመስ እንትን አለባችሁ፣ ባህሪ አለባችሁ። ስለዛ ጀግነት አድርገው የሚያስቡት እንዳንቺ አይደሉም፣ ወይም ደግሞ አንቺ እንደነሱ አይደለም። ስለዛ ከምትወጂ ወንድ ጋር አብረሽ ለመኖር ስልኩን አትንኪ። ሌላውና ዋናው ነገር ደግሞ ፈተና አታቅርቢለት። ምክንያቱም ይወድቃል፣ የወንድ ልጅ ይወድቃል። እንዳንቺ ጠንካራ አይደለም።
ወዳችኋለሁ። ለቻናል እስከማችሁ ሰብስክራይብ አድርጉ።